ውድ የሲስኮ ቲዩብ ተከታታዮች እንዴት ናችሁ? ሰላም ነው። እንግዲህ ይኸው በገለጽኩላችሁ መሰረት በዩቲዩብ ተከስቻለሁ። እንግዲህ ፖፖ ስለተባለው አፕሊኬሽን ወይም ፕላትፎርም ከመጀመሪያ ጀምሮ እስከ መጨረሻው ድረስ አሰራሩ እንዴት ነው፣ ምንድነው ፖፖ ምን የሚለውን በሙሉ ገልጽላችኋለሁ። ዛሬ በፓርት ዋን ወይም በመጀመሪያው ክፍል ላይ ገንዘብ መስሪያ ማለት ነው። ቢስ በቃ ቱልስ ማለት ነው ወይም መሳሪያ ማለት ነው። ግን ሁሉም ሰው ሊገለገልበት የሚችል መሳሪያ ማለት ነው። እጃችን ላይ ስልክ ስላለ ወይም ስማርትፎን ከገጠር እስከ ከተማ ሁሉም ቦታ ላይ ስልክ እጃችን ላይ ስላለ በስልክና በዳታ የሚሰራ ስራ ነው። ትንሽ ግንዛቤ የሚፈልገው የአንድ ቀን ስልጠና ማአት ልጆች አሉ በዩቲዩብ ላይም በቲክቶክ ላይ ባሉት በኢንስታግራምም ፌስቡክ እንኳን አይቻልም ማስተዋወቅ። እዛ ውጭ ባሉት ፕላትፎርሞች ላይ ግን በደንብ ኢንትሮዲዩስ ተደርጓል ወይም ተዋውቋል። አፕሊኬሽኑ ፖፖ ይባላል። ስሙን ተዉት፣ ሚስተር ኤክስ በሉት ወይም ኢንተርኮንቲኔንታል ባንክ በሉት ዋቴቨር፣ ወይም ደስ የሚላችሁን የምትወዱትን ስያሜ ስጡትና ግን ገንዘብ የሚሰራበት አፕሊኬሽን ነው። ገንዘብ ስሩበት። ሌላ ጭቅጭቁ ይቅርብንና ምንም ብዙ ተወርቶበታል። ዲቴል ገብተን በደንብ አየነው፣ ፈተሽ ነው። ግን ገንዘብ ሰራንበት። ብዙ ሰው ገንዘብ እየሰራበት ነው። የማይታመን ገንዘብ እውነት ነው። አይኤምኤፍ ነው፣ የተባበሩት መንግስታት ነው፣ የሚስጥረኛው ማህበረሰብ ተቋም ነው ወይስ ኢሉሚናቲ የሃይማኖት ድርጅት ነው ወይስ ማጭበርበሪያ ፕላትፎርም ወይም ስካም ነው ወይስ እውነት ለሶስተኛው ዓለም ለኛ ለአልበለጸግን ዓለማቶች ተብሎ የተሰራ ማደንዘዣ ስራ እንድንፈታ የሚያደርግ ፕላትፎርም ነው? ወዳጅ የኢትዮጵያ ልጅ ዝም ብለህ አትሰቃይ እባክህ። በእውነት ፖፖ ወይም ፖፖ ላይቭ የሚባለው አፕሊኬሽን ወይም ፕላትፎርም እንደ ማንኛውም አይነት ዘመኑን ተከትሎ የመጣ በዓለም ላይ በቀን ከ1.6 ትሪሊዮን ዶላር በላይ የሚንቀሳቀስ ገንዘብ የሚንቀሳቀስበት ትልቅ ፕላትፎርም ነው። እንግዲህ ቀጥታ የእነሱ ትርጉም ስለሚገልጸው የቨርቹዋል የማኒ የዲጂታል ማኒ ትራንዛክሽን ይሉታል እነሱ። ቨርቹዋል ምን እንደምለው ባላቅም በጣም አጭር ምሳሌ፣ አሁን በቴሌብር ገንዘብ እንደምናወጣው ተላልከን፣ ይሄም ራሱን የቻለ የኮይን አይነት ነው። እንግዲህ ምንድነው የፖፖን ፕላትፎርም ከሌሎች እስካሁን ከተፈጠሩ የገንዘብ ትራንዛክሽን ወይም የገንዘብ ዝውውር ማድረጊያ ሜቶዶች እጅግ ለየት የሚያደርገው በጣም ትረስት ወርዝ ይሉታል፣ ፋስት፣ ትራንስፓረንት፣ ኤሊጂብል፣ ዌል ሰኪውርድ፣ ሲምፕሊሲቲ ይሉታል በእነሱ። ይህ ማለት ምንድን ነው? በጣም ታማኝ፣ ፈጣን፣ ህጋዊ፣ በጣም ሰኪውርድ የሆነ ደህንነቱ የተጠበቀ ይሉታል። ምንድን ነው ሌላው ደግሞ የኢትዮጵያ ብር፣ የጣሊያን ሊሬ፣ የኬንያ ሽልንግ፣ የአሜሪካን ዶላር፣ የካናዳ ዶላር እንደዚህ እንደምንለው እንደ ሀገሮች ገንዘብ በዲጂታሉ ዓለም ላይ ደግሞ ወይም ዲጂታል ማለት ቅድም እንዳልኳችሁ ማለት ነው የራሱ የሆነ አጠራር አለ፣ የየአይነታቸው ማለት ነው። ለጊዜው ሌላው አሁን ስለማያስፈልገን ምሳሌ ልስጣችሁና እነ ቢትኮይን፣ ሶላና፣ ኢቲሪየም ምናምን የሚባሉ አሉ። በጣም ማአት አይነት ልክ እንደነዛ ይሄም ራሱን የቻለ የኮይን አይነት ነው። በቃ እንግዲህ እኔ በዚህኛው የዩቲዩብ የመጀመሪያ ክፍል መሸፈን የፈለኩት ምንድን ነው ፖፖ ላይቭ የሚባለው አፕሊኬሽን ወይም ፕላትፎርም ምንድን ነው የሚለውን ሃይላይት ላደርጋችሁ ነው። አንዳንድ ነገር ከውስጥም ምንድን ነው የሚለውን ለማሳየት ስለፈለኩ ነው እንጂ በ15 ክፍል ከፋፍዬ
ዲቴል እስከ መጨረሻው ድረስ ያለውን በክፍል አቀርብላችኋለሁ። አሁን ግን ሃይላይት ነው፣ ነካ ነካ ነው ማድረግላችሁ። ኦርደሩ ላይ ጠብቅ ይችላል፣ ግን እንደ ሃይላይት ውሰዱት። እቺን ያክል የተወሰነ እውቀት ከያዝን በመጀመሪያ ደረጃ እንደ ማንኛውም ፕላትፎርሞች ሰው ኢንቫይት ያደርጋችኋል። አለዚያ ከፕሌይ ስቶር ላይ ከአፕ ስቶር ላይ ታወርዱትና ቤተር የሚሆነው በጣም የተሻለ የሚሆነው ግን ሰው ኢንቫይት ቢያደርጋችሁ ትንሽ የምትሰራ ስራ አለች ውስጥ ያችን ሰርቶ $14 ያገኛል እናንተን ኢንቫይት የሚያደርግ ሰው። እናንተም እንደዛው በቼን በኔትወርክ የሚሰራ ስራ ነው፣ ለብቻ የሚሰራ ስራ አይደለም። ከዛ አፑን ካወረዳችሁት በኋላ በጣም ቀላል አፑ ራሱ በጣም ደስ የሚል ነው። በጣም ከለርፉል ነው አፕሊኬሽኑ ራሱ። ከአፕሊኬሽኑ ብንነሳ ሲምፕሊፋይድ ያደረጉት ለዛ ነው። ከዛ ካወረዳችሁት በኋላ በሶስት መንገድ መክፈት ትችላላችሁ። በፌስቡክ አካውንት፣ በጎግል አካውንት እና በስልካችሁ ካወረዳችሁት በኋላ በዛ በኢሜይላችሁ አለዛ በስልካችሁ ተከፍቱታላችሁ፣ ወደ ውስጥ ትገባላችሁ ማለት ነው። እዚህ ጋር ግን በጣም በአጽንኦት ልነግራችሁ የምፈልገው አፕሊኬሽኑ ፕራዮሪቲ የሚሰጠው ይሄ ዴፊኒትሊ ወይም የተረጋገጠ ነው ለሴቶች ነው። ወንዶች አይሰሩም እያልኩ አይደለም። እኩል ከወንዶች ከሴቶችም በላይ መስራት የሚቻልበት አፕሊኬሽን ነው፣ ገንዘብ ማለት ነው። ግን በቀላሉ ብዙ ኦፖርቹኒቲዎችን እና ፕራዮሪቲዎችን ወይም ቅድሚያዎችን ያመቻቸው ለሴት ልጆች ነው። ዌልካም ቦነስ የሚባል አለው ለሴቶች። ምንድነው ዌልካም ቦነስ ማለት? ለሴቶች 7 ቀን መጀመሪያ ከከፈቱበት ቀን ጀምሮ ማለት ነው። ለዛ ነው ስትከፍቱ ገና ስታወርዱ ጥንቃቄ ማድረግ ያለባችሁ ሴቶች። ብዙዎቹ አሁን እዚህ ላይ እየተቸገሩ ያሉት ከከፈቱ በኋላ የ7 ቀኑን ዌልካም ቦነሱን ያጡታል። ወደ 70,000 ኮይን ነው፣ ቀላል እንዳይመስላችሁ። ወደ $10 ማለት ነው እንግዲህ የ100,000 ኮይን $10 ነው። በሳምንት ባልሞላ ጊዜ ውስጥ ማግኘት ይችላሉ ሴቶች። ስለዚህ እንዳልኳችሁ አፑን ካወረድን በኋላ እንግዲህ አሁን አንዳንድ ትንሽ ግንዛቤ ያዛችሁ ይመስለኛል። ካወረድን በኋላ የሚሞሉ ነገሮች አሉ እንደ ማንኛውም አፕሊኬሽን ማለት ነው። እዚህም ላይ አገራችንን፣ የፕሮፋይል ስም፣ ጾታ፣ እድሜያችንን፣ አሻራ እንሰጣለን። አሻራ ማለት ምንድን ነው? ምክንያቱም ቀጣይ ረጅም ጉዞ የምንጓዝበት ስለሆነ፣ ምክንያቱም ትልቅ ገንዘብ የሚንቀሳቀስበት ስለሆነ ሰኪውርድ ለማድረግ ወይንም በጣም ደህንነቱ የተጠበቀ ለማድረግ የአይን አሻራ እንሰጣለን። እዚህም ላይ ሌላ ልብ ማለት ያለባችሁ ነገሮች፣ መጀመሪያ እዚህ ላይ ስህተት ከሰራችሁ የሚቀጥለው በደንብ ገብቷችሁ እንኳን ሰው ከነገራችሁ በኋላ ልግባ ብትሉ አንድ ጊዜ ገብታችሁ ኦፍላይን ላይ ወይም ረጅም ጊዜ ኦፍ ሆናችሁ ልመለስ ብትሉ እጅግ በጣም አዳጋች ነው የሚሆነው። ስለዚህ ጥንቃቄ ያስፈልጋችኋል መጀመሪያ ላይ ማለት ነው። ሌላ መናገር የምፈልገው ስለ ወንዶች ነው። ወንዶች እንግዲህ እኔን ጨምሮ ሌቭል 5 የሚባል አለ። እዛ ካልደረስን ላይቭ መግባት አንችልም። ላይቭ የሚባል ነገር አለ። ያው ለሴቶች እንግዲህ ገና አፕሊኬሽኑን ከፍተው እንደጀመሩ ገንዘብ መስራት ይችላሉ። እነሱ በቃ ኮይን ይሰበስባሉ፣ ወደ ፖይንት ይቀየራል። ፖይንቱ ወደ ገንዘብ ይቀየራል። በንግድ ባንክ፣ በባይናንስ መውጣት ይችላል ማለት ነው። በቃ ኢሚዲየት። ይሄን ደግሞ ቴስት አድርጋችሁ መሞከር ትችላላችሁ። እና ምንድነው እኛ ሀገር ሲደርስ አንዳንድ ነገር አቅጣጫውን ስለሚስት ነው እንጂ ፋሪስቶች ኢቭን አውሮፓ ውስጥም ብዙ ሀገር ላይ በጣም እየተሰራ ያለ ፕላትፎርም ነው። ገንዘብ መሰብሰቢያ ነው የተለያዩ። ስለዚህ ሴት እህቶቻችን እንግዲህ ይሄ ብዙ መማር አይጠይቅም፣ እድሜ አይጠይቅም፣ ያለንበት ስታተስ ወይም የኑሮ ሁኔታን አይጠይቅም። ብቻ ስማርትፎን እጃችን ላይ ካለና ዳታ ካለ የምንሰራው ትልቅ ፕላትፎርም ነው። እንደ ዋዛ ነገር እንዳታዩት። ሌላው አሁንም ሴቶች
እንዳትሸወዱ መጀመሪያ የምነግራችሁ የተወሰነ ሩል አለው፣ ህጎች ማለት ነው። ከጀመራችሁ በኋላ ላይቭ ላይ ነው የምትቀመጡት። ያው በቀን 2 ሰዓት ኮይን የምታገኙት እንደዛ በማድረግ ነው። ስለዚህ ጨለማ ክፍል መሆን የለበትም። ስለት የሚባል ነገር መያዝ የለበትም። ህፃናት አሻንጉሊት ፊት ለፊት አሻራ በሰጠንበት መቀመጥ ያለብን። 10 ጊዜ መውጣት መግባት አንችልም፣ ላይቭ ላይ ማለት ነው። ዲቴክት ወይም የሚከታተለን ቦት የሚባል ነገር አለ፣ ወይንም ሮቦት ነው የሚከታተለን። ስለዚህ እንደ ሰው ሴንስ አያደርግም፣ ወዲያው ነው ሪጀክት የሚያደርገን። ስለዚህ እነዚህ ነገሮች ጥንቃቄ ማድረግ ከወዲሁ ልነግራችሁ ስለፈለጉ። እኛ ኢትዮጵያኖች ከማንም እናንሳለን የሚል ግምት የለኝም፣ ከማንም ማለት ነው። ስለዚህ አውርዱት ፕላትፎርሙን። እንዳልኳችሁ ደጋግሜ ነው መነግራችሁ። ውስጡ በጣም ብዙ አይነት ኮይን የምንሰበስብበት፣ ኮይን ማለት በሌላ አነጋገር ገንዘብ ማለት ነው። በቃ ገንዘብ ማለት ነው ኮይን። ስለዚህ ያን ኮይን ይለውጣል ወደ ፖይንት። ውስጥ አሰራር አለው እንዳልኳችሁ፣ በኔትወርክ ነው የሚሰራው። ዲቴል ዩቲዩብ ላይ ደግሞ ማት የሰሩ ልጆች ስላሉ ኢንቫይት የሚያደርጓችሁ ሰዎች ያልኳችሁ ቅድም ያን አድርገን ገንዘብ ረብጣ ገንዘብ እንስራ። ግድ የላችሁ ብዙ ልጆች እየሰሩ ነው። ኢትዮጵያ ልጆች መስራት ዝግጁ ለሆናችሁ ልጆች በቂ ነው። የኔ ኢንፎርሜሽን ብቻ በቃ እጅግ በጣም በቂ ነው። ግን ማአት ዲቴል የቲክቶክም በዩቲዩብም እኔ ደግሞ እንደገና እንዳልኳችሁ ይሄ ለቲፕ ለቅምሻ ያክል ነው እንጂ አፕሊኬሽኑን አውርደን እስክንጨርስ ድረስ ያለውን ነገር እንዳልኳችሁ ዲቴል በጥልቀት በደንብ ስለሰራውላችሁ ላይክ እና ሰብስክራይብ ያደረጋችሁ የኔን የዩቲዩብ ቻናል እንገናኝ።